عند سبحان الله برمضان لاي عندك انه دعاء يسرزمكت يا اخوان عندك ان بيانس ودا 23 دقيقة و 24 دقيقة يهونال يرزمان يرزم ما عند زوج سبحان الله يعني من الباس بزو بلتو يهونال معناته امين يا علي امين استاذي بكال رابينو فأهلكني الله من مئة بلو سكارا إمامه أهلكك نفسي ما ذنبهم إننا من معك هذا مالت أفتوت سيدقاقمونه يدقاقمونه نا يأتيني آيات دقاقمها لك الله من مئة مليون آيات إننا أبرنا اللون الله يتأفن من آياتنا وميقل سونا عربي قطر صورو سكتتا معنا ونه راسنا الله يطفى عنجنا እኛ አብረን ያለነው ምንድነው ወንጀላችን አንተ ጋር ያወጣት ምንድነው አላህ ለነብዩ ሰለላሁ ዐለይሂ ወሰለም ያጋባቸው ሚስቶች እምቢ ብትሉ ብሎ አላህ ምንድነው ያላቸው ጌታው ይድረዋል ሙስሊማቲን ሙእሚናቲን ቃኒታቲን ታኢባቲን ሰይባቲን ወአብካራ ይሄን ሰማና እንዴ ይሄን ለነብዩ ነው እንዴ አላህ የሰጠው አላህ ለኛም አላህ የሰጠኝ የኔ ሚስትማ ጨቅጭቃቲን ነዝንዛቲን በጥብጣቲን ወአትካራ አይደልቻ ወአትካራ አትክር ነች ያኔ አዎ አትካራ ያኔ አትክርና አተካራ ችግር ፕሮብለም ነው ምን ለመሰለ ብዙ ጊዜ እነሱን አይብ ያወጣ ነው እንጂ እኛ ምናልባት ባሎች እንዲነና እኔ አንድ ጊዜ ያሰገድኩ የሆነ የቁርአን አያት ጠፋኝ ተሳሳትኩ አንድ ወንድም ያለ ናስር ይባላል አሁን እዚህ ነው ያለው ከኋላ ሆኖ ገብቶታል እንደተሳሳትኩ ገብቶታል ግን ለመመለስ አልቻለም ያጋጥማል አይደል ለመመለስ የቁርአኑን አያት ማምጣት አልቻለም እንደተሳሳትኩ ግን እርግጠኛ ነው ከኋላ ሆኖ ከኋላ ሆኖ አለኝ ማለት ነው እኔም እንደተሳሳትኩ አውቄያለሁ ግን ማምጣት አልቻለም አንድ ጊዜ ፍቅህ እየቀራን ነበርና ኡስታዛችን ስለ ማለት አንድ ሰው ስለ አህካም الوضوء ነው የሚናገሩትና ውዱእ ያው መደረግ አለበት ሰላት ከመሰገዱ በፊት ግን ዑዝር ያላቸው ሰዎች አሉ ውዱእ የማይቆይላቸው ሰዎች ከዛ መሐከል ሰለሰል በውል የሚባል አለ ሰለሰል በውል ማለት ምንድነው ሽንቱ የማይቋረጥለት እና ኡስታዝ ሰለሰል በውል ማለት ምንድነው ብለን ስንጠይቃቸው ሰለሰል በውል ማለት ሽንቱ የማይቋረጥለት ዝም ብሎ ጠብ የሚል ነው ይሄ አይደለም ያሳቀነኛ ነው እንዴ ስንለኛ አንድ አድማጭ ከኋላ ማለት ኪታብ የማይቀራ አንድ አድማጭ ከኋላ ኡስታዝ ስፓናቶ ሆነ ማለት ነው ይላቸዋል ነው ነብዩ ሰለላሁ ዐለይሂ ወሰለም ጃብር ኢብኑ አብዱላህ አገባህ ብለው ሲጠይቁት አገባ ያ ረሱላህ ተዘወጅቱ يعني امراه هل تزوجت بكرا ام سيبا ልጃገረድ አገባህ ወይስ ደሞ አግብታ የፈታሽ ሲሉት ያ ረሱላህ ተዘወጅ ሰይባት ይላቸው አማ ተዘወጅተ ቢክረተን ቱዳኢቡካ ወቱላኢቡሃ የምታጫውታት የሆነችን ልጃገረድ አታገባም ነበረ አሉ ረሱል ሰለላሁ ዐለይሂ ወሰለም ያው ይሄ ከፋአ ቢአ ተጨባጭ አካባቢ የድሜ ምናምን መቀራረብ ሰዎች አንድ ነገር ለመገንዘብ በጋራ ተናበው ለመሄድ የበለጠ አድቫንቴጅ ስላለው ማለት ነው ልክ እንደነ ኢላስ ማለት አይደል ያው በደንብ ሁለቱም ማሻአላ ያኒ የክሊንቶን አጥር ሊያፈርሱት ነበር ይላል الله صح بارك الله في سيد ايولو በቃ ያው እንትኑ ስላለ ሐማሳ ወጣትነቱ ብዙ ነገር ያደርጋል እንኳን አጥር ሌላ ነገር ያስፈርሳል እንትኑ ከባድ ነው ይሄ መሐባ የሚባል ነገር ደግሞ አንዴ ከገባ ያው የሚያደርገው ነገር አላህ ነው የሚያውቀው
ያው ኤልያስ የቆመበት ቦታ ላይ ማንም አልቆምምና ኤልያስ ያረገውንም ጣዕሙንም ጥፍጥናውንም እሱ ነው የሚያውቀው። አንድ ጊዜ ባቲ እንደዚህ ተከሰተ ተብሎ የምትወራ ወሬ ያለችና ሻህሮን ይባሉ ነበር ከሼህ ዑመር የሀያ በፊት የነበሩት ኢማምና እንደዚህ ኹጥባ ያረጉ መነጽር ይለብሳሉ ሽማግሌ ናቸው እና ያው ስለ ዚና ነው ኹጥባ የሚያደርጉት ይላሉና ولا تقربوا الزنا انه كان فاحشة وسعى سبيلا ብለው በመነጽሩ አሻግረው አንዱን ሲያዩት ደንግጠው ብድግ ብሎ ወጣ ይባላል የታይተውኝ ነው ምናምን ብሎና ብዙ ጊዜ እንደዚህ ሚንበር ላይ የሚቆሙ ኻጢቦች የሚያደርጉት ነገር ለምሳሌ እኮ አንዳንድ ጊዜ ዳዕዋም ላይ ቁጭ ብለህ እኮ የሆነ ሰው እኮ ካየህ በቃ እኔን ነው እያለ ያለው ይላል ስለ ሙናፊቅ ብታወራ እኔን ነው ይላል ስለ ኸምር ብታወራ ይሰጣይቶኝ ነው እና እንደው ጥንቃቄ ይፈልጋልና ብዙ ጊዜ እንደው ልክ እንደ የእንትን ታሪክ አለ አንድ የሱዳንና ግብጽ ላይ የተፈጸመ ታሪክ ሱዳን ላይ የተፈጸመ ሱዳኒው ገበሬ ነው ማለት ብዙ አያውቅም ግብጻዊው ደግሞ ዓሊም ነው ግብጾች ብዙ ጊዜ ያው ዒልም አላቸው ሱዳኒው ላሙ ታማበት ግብጻዊውን ይጠይቀዋል ግብጻዊውን ሲጠይቀው ላሜ ታመመችብኝ ምን ላድርጋት አለውና ላመ ከታመመችብህ መቼም አላህ እንዲያድንልህ ስለተሳልና ጾም ለመጾም ብሎ ይለዋል መርሐባ ይላል እና 7 ቀን ላሟ ከዳነች 7 ቀን ሊጾም ይስማማል ሰውየው ይነይታል ነዝር ስለት ይሳላል ጾመ ላሟ ዳነች እሱም ጾሙን ጾመ እየጾመ ግን 7ኛው ቀን ላይ ሲደርስ ላሟ ሞተች እና በጣም ተፈሳጨ እሱ ስለመጾሙና ነዝር ማድረግ እንዳለበት ብቻ ነበር የነገረውና ተበሳጭቶ ምንም ያደርገው ግራ ስለገባ ወደ ሰማይ እጁን ከፍ አድርጎ ወላሂ ያ ረቢ ጌታዬ ይሄን 7 ቀን ከረመዳን ነው የምቀንሰው አለ በምን ሊያዝ ነው በላሙ እንዳያዝ ላሟ ሞተችና ሁሉ ጊዜ ረመዳን ሲመጣ ረመዳን ያለ እውቀት ረመዳን ያለ ግንዛቤ ረመዳን በትክክል አለማወቅ ሲጾም ይሄው ነው በቃ ከመጾም ያለፈ ነገር ውስጥ አይመጣምና አንዱ ገባ መስጂድ ሲገባ ኢማሙ የለም ሳይት የሱና ከፊቱ ጋር ዓሊም ይሆናል ብለው ያሰግዳሉት በርግጥ ሐፊዝ አልቁርአን ነው ገባና እንዳላረዝምባቸው ብለው መግሪብ ላይ ነው ቁል ሁወ አላሁ አሐድ ቀራ ሲቀራ ያላህ ነገር ሆነና ለም የሊድ ወለም ይውለድ ላይ ጠፋ አላሁ ሰመድ ብሎ ጸጣ ሁሉ እንግዲህ አቃተ ይለ ከኋላ እስከሚጽፍ መስጂዱ ባንድ ድምፅ አቆሙ ሰውየው እንደምን ሶላት ጨረሰና ኢሻ ተመለሰ ሲመጣ ኢማሙ አሁንም እሱ ነው የሚያሰግድ ገባና ፋቲሃን ጨርሶ አንፋልን ከፈታ ከዛ ጥቂት ሄደና አውቆ ቆመ አይጠፋው ማን ያስተካክል አንደኛው ረካ ሰገደ ሁለተኛው ላይ አዕራፍ ከፈተና ትንሽ ልጇን ከዞ ጸጥ ማን ይመጣ ከዛ ሰውየው ሶላት አሰግዶ እንደጨረሰ እንዳስተላመተ ዞር አለና ለምን ይደልኝ ሰይድና ዑመር ብዙ ገጠመኞች አሏቸው አንድ ሁለት ላንሳ አንዴ ሰይድና ዑመር የአገሩ አስተዳዳሪ መሪ ናቸው እንደኛ እንዳሁኑ 12 ሰዓት ወይም 11 ተኩል አይደለም የርሳቸው ቢሮ የሚዘጋው ለሊቱን ሲያስሱ ያድራሉ ሙስሊሙ እንዴት ውሎ አመሸ ይያሉ አንዴ ሲዞሩ አንድ ቤት ላይ የአንዲት እናትና የለጋ ልጇን ክርክር አዳመጡ ህፃኗ እናቷን ትመልስላታለች ከፍ ባለ ድምጽ ለምን ብለው ጆሮአቸውን ጣል አደረጉ እናት ምን ትላለች ልጄ ሆይ ወተቱ ላይ ውሃ ደባልቂበትና ለነገ በዛ ብሎ እንዲሸጥልን ብላ ታዛታለች ልጅ ደግሞ መልሷ ምንድነው አይ እናቴ ዛሬ እኮ ዑመር የሙእሚኖች መሪ ዑመር ወተትን በውሃ ደባልቆ መሸጥን ከልክሏል እንዴት እንፈጽማለን ትላለች ልጅ እናት ደግሞ እንዲያሁን በርዘግተን ጨለማ ከላይ ተከናንቦን ማን ላይን ነው ባክሽ ደባልቂ ትላታለች የልጅቱ መልስ ምን ነበር እናቴ ሆይ ዑመር ባያየን የዑመር ጌታ ያየና አይደል አለቻት ይሄን ንግግር ሲሰሙ ሰይድና ዑመር አልቻሉ በጣም ከበዳቸው
ያው በእኛ ዘመን ይሄ ወተት እየጠጣን አይደለም አይደል? አሁን ወተት ነው የሚጠጣው አይደለም እኮ። ሀታ እነዚህ ታሽገው የሚመጡ ወተቶች 35% ብቻ ናቸው የወተት ኮንቴንታቸው። እሱም ከሆነ ማለት ነው። በአንድ እንደቀል ያወሩኝ ነው ወጣቶቹ። አንድ ወጣት ወተት ሻጭ ነው፣ ለሻይ ቤት እያስረከበ ነው። ሁሌም ወተቱ ላይ ውሃ እየደባለቀ ያመጣል። የሻይ ቤቱ ባለቤት ደግሞ እርሱ የደበለቀበት ስለማይመስላቸው ተቀብለው ውሃ ይደበልቁና ለደንበኛው ያቀርባሉ። ደንበኛው በጣም ማማረር ጀመረ። ውሃ ነው ወይስ የወተት እጣቢ ነው ምን ጠጣው? በጣም ሲያማር ገባቸው ያ ሰው እየደባለቀ እንደሚያመጣ። በሳምንቱ ሊያስረክብ ሲመጣ ያዙትና ልጄ ምን ነው እየተመከርነ ብንደበልቅበት አለ። አዎ ይሄ የንግዶቻችን ተጨባጭ ይሄን ነው ይመስለዋል። መርካቶ ውስጥ የተጠጡ ሻይ ቅጠሎች እንደ አዲስ ታሽገው ይሸጣሉ። ሸክላዎች ተፈጭተው እንደ በርበሬ ታሽገው እኮ ይሸጣሉ። በትክክል ነው የምነግራችሁ። ይሄ አላህ አያየንም የሚለው ስሜት ውስጣችን በጣም ተቀላቅሏል። ተቅዋ ያስፈልገዋል የሰው ልጅ። ሰይድና ዑመር ይሄን ንግግር ሲሰሙ በጣም ተነኩ፣ በጣም ፊል አደረጉ። ጠዋት ልጆቻቸውን ቤት ሰበሰቡና አንዲት በጣም አላህን የምትፈራ ልጅ አግኝቻለሁ፣ ማን ነው የሚያገባት አሉ። ከልጃቸው ውስጥ አንዱ ፍቃደኛ ሆነ። እቺ ልጅ ጠዋት ሲነጋ ጠየቋትና ለእርሱ ዳራት። ግልጽ ነው። አልዓረቁ ደሳሱን ይላሉ። ዘር ያው እንትኑን አያጣም መሰረቱ። ከተቅዋ ቤተሰብ እንድትወጣ ፈልገው ነው። ከእርሷ የልጅ ልጅ ማን ተወለደ? ዑመር እብኑ ዓብድልዓዚዝ ተወለደ። ዑመር እብኑ ዓብድልዓዚዝ ለ30 ወራት ያህል የሙስሊሙን ዓለም ያስተዳደረ፣ የኡመያውን ቤተሰብ የስርዓት ግድፈት የጠረገ፣ ምድር ላይ ተሐድሶን ያመጣ ታላቅ ሰው ነበር። በሳቸው ዘመን ዘካ የሚቀበል ማህበረሰብ ውስጥ ጠፍቶ አፍሪካ ኬፕታውን ላይ መጣው ነበር ያከፋፈሉት። ሙስሊሙ ዘካ የሚወስዳለ የለም፣ ሁሉንም አላህ አብቃቅ። በእርሳቸው ዘመን የበቀለ ስንዴ ኢስታንቡል ቱርክ ውስጥ ይገኛል፣ ሙዚየም ውስጥ የቴምር ፍሬ ያህላል። ስንዴ የቴምር ፍሬ ያህላል። አላሁ አክበር። ወለው አነ አህለል ቁራ አመኑ ወተቀው ለፈታሕና ዐለይሂም በረካትን ሚነ ሰማዋት ወልአርድ። አላህ በተቅዋ ማህበረሰቡ ሲዋብ በረከቱን ረድኤቱን ወደ ምድር ይለቃል። የሰይድና ዑመር ገጠመኝ ግን አላበቃም። አንዴም ከአንድ ባልደረባቸው ጋር አገር አቋርጠው እየሄዱ ነው። መንገድ ላይ ሲሄዱ ፍየሎችን የሚጠብቅ ለጋ ወጣት አገኙ። ሊታዘቡት ፈለጉ። በስራቸው የሚያስተዳድሩት ማህበረሰብ ምን ያህል ታማኝ ነው የሚለውን መመዘን ፈለጉ። ያ ጉላም አሉት፣ አንተ ወጣት ሆይ ከነዚህ ፍየሎች አንዷን ሽጥልኝ አሉት። ወጣቱ ረጋለና አይ እነዚህ ፍየሎች እኮ ያሳዳሪዎቼ ናቸው፣ ልሸጥላቸው አልችልም ማለት። እንዴ ወአይነ ሰይዱከ الآن አሳዳሪ አሁን የት አለና ሽጥልንና ተኩላ በላ በለው አሉት። ያሰዳል የወጣቱ መልስ ምን ነበረ? ፈአይነ አላህ አላቸው። አንተ ዑመር የአላህ እይታስ አላቸው። ሰይድና ዑመር ይላል አብሯቸው የነበረው ባልደረባ ታሪኩን የዘገበው ቁጭ ብለው ስቅስቅ ብለው አለቀሱ ይላል። ይሄን ወጣት ያዙትና ወደ አሳዳሪው ሰደኝ አሉት። ወሰዱት። ባሪያ ነው? አዎ ሽጥልኝ፣ በዋጋ ተስማሙ። እነዚህ ፍየሎች ያንተ ናቸው? ሽጥልኝ፣ ተስማሙ። ገዙና ይሄን ወጣት ምን አሉት? እቺ የአላህ ላይ ያለህ ተቅዋ ከባርነት ነፃ አውጥታለች። ወአርጁላህ አን ቱዕቲቀከ ሚን النار يوم القيامة። እቺ ቃል ከሳትም ታወጣለች ብዬ በአላህ ተስፋ አደርጋለሁ። አንተ ዛሬ ነፃ ነህ፣ ተንቀሳቀስ አሉት።